በንጉስ ቤተ መንግስት የምትኖር ከሆንክ በንጉስ የእራት ሰዓት አብረክ የምትቀመጥ ስትሆን የተለየህ የተከበርክ የተከበሩ ከሚባሉ ሰዎች የተለየ እንደሆንክ ይሰማል። ከንጉስ ጋር ለማውራት አብረ ለመሆንም ከመታደል ያለፈ ትልቁን ስፍራ እንዳገኘህ ውስጥ ሁሌ ስለሚያውቅ ደስተኛም አመስጋኝም ነህ። ለአንድ ቀን እንኳን ይህን እድል ማጣት አትፈልግም። ታዲያ ከእግዚአብሔር ዘንድ በቅዱስ ማደሪያው ከእርሱ ጋር መሆንንስ ስታስበው ምን ይሰማሃል? በተቀደሰው ስፍራ ተመርጠህ ስትገባ በቅዱስ ደሙ ነጽተህ በፊቱ ዝቅ በማለት በህልውና ውስጥ የመኖር እድልን ስታገኝ የተለየ ነው። ይህስ አልናፈቀህም? በሕይወትህ በእግዚአብሔር ህልውና ውስጥ ለመኖር ራስህን አዘጋጅ፣ የተለየ ነውና።